ጣፋጩን ቴምር እየበላችሁ ራሳችሁን ከሲህር ከመርዝ መጠበቅ እንደምትችሉ ታውቃላችሁ? ዛሬ ስለሱ ነው የምነግራችሁ። ለዚህ አካውንት አዲስ ከሆናችሁ ፎሎ ያደረጋችሁ መልእክቱ ለብዙ ሰው ስለሚጠቅም ደግሞ ሼር ማድረጋችሁን አትርሱ። ረሱል ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው እንደዚህ ብለዋል። መን ተሰበሐ ቢሰብዕ ተመራት ለዐጅወት ልመዲና ለም የضره ሲሕሩን ወላ ሱሙን ብሏል። 7 የዐጅዋ የመዲና ዐጅዋ ቴምር ማለት ይሄ ነው። ይህንን 7 በባዶ ሆዱ የበላ ሰው በዛን ዕለት ሲህር ቢበላ መርዝ ሰው ቢያበላው ምንም ሊጎዳው አይችልም ብለዋል። ይሄኛው ቅድመ ጥንቃቄ ነው። ሲህር ደግሞ የተበላ ሲህር የተጠጣ ሲህር ደግሞ ሆዳችን ላይ አካላችን ላይ ካለ ደግሞ በተመሳሳይ 7 ለ7 ቀን ይህንን ዐጅዋ ቴምር ብንበላ በአላህ ፍቃድ ይሄ ሲህር ይከሽፋል። ላያችን ላይም ጅን ከሰፈረ በዚሁ መንገድ ይወገዳል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።